ሰላም እንዴት ናችሁ? የፂኔልስ ቤተሰቦች ዛሬ ደግሞ በፖሊጄል አሰራር መጥቼላችኋለሁ። እዚህ ጋር እንደምታዩት ጥፍሬን ፕሪፕ እያደረኩኝ ነው። ኪቲኪላይን እያጸዳው ፈለግ ቀድሜ ቆርጫለሁኝ በዚህ ለዛ ነው እና ጥፍሬ ሳይቆረጥ ነው እኔ መሰራት የፈለኩትኝ። እንደምታዩት ባፍ አደርገዋለሁ። በደንብ ባፍ መደረግ አለበት። እኔ አክቹሊ ጄል ነበረ መጀመሪያ። ከዛ በኋላ ቤዝ ኮት ቀባዋለሁኝ። ቤዝ ኮት ቀብቼ ለ60 ሰከንድ እናደርገዋለን። ከዛ በኋላ ለፖሊጄል የሚሆነንን ጥፍር እንለካለን። ትንሽ ከጥፍራችን ሰፋ ቢል ይመረጣል። ከዛ በኋላ በምታዩት መልኩ ፖሊጄሉን እናደርግና በብሩሽ ስሙዝ እናደርገዋለን። በደንብ ሳሳ እንዲል ማለት ነው። ሳሳ አድርገን ከለጠፍነው በኋላ እኔ አንድ በአንድ እያደረኩ ነው እየሰራው ያለሁት እዚህ ጋር አንዱን አድርጌ አንዱን ነው እየለጠፍኩ ያለሁት። ከዛ እዚህኛው ጣት ላይ ደግሞ ላሳያችሁ ያልኩት በውስጥ በኩል የሚወፍርባችሁ ሰዎች እየወፈራችሁ የምትቸገሩ ሰዎች ላይክ እንደዚህ በብሩሽ ከለጠፋችሁት በኋላ ማጽዳት ትችላላችሁ። ከደረቀ በኋላ ለ60 ሰከንድ ኦር 120 ሰከንድ አድርቃችሁ እንደዚህ ጥፍሩን ያዝ ያዝ ስታደርጉት ራሱ ይነቀላል። ያዝ ያዝ ስታደርጉት ራሱ ስለሚነሳ ከዛ ቅርጽ ያልያዘውን በሞረድ በደንብ ባፍ አድርጋችሁ ቅርጽ ታስይዙታላችሁ። ላይክ በምታዩት መልኩ የኔ ትንሽ ጎን ጎን ላይ አለው ጄል። እሱም በደንብ መሞረድ ይፈልጋል። ምክንያቱም ውሃ ሲነካው ያንን ይዞ ነው የሚነቀልባችሁ። ከዛ በኋላ ለጥፍር ቀለም ቤዝ ኮት እንቀባለን። አሁንም ድጋሚ ፍሬንች ቤዝ ከተቀባ በኋላ ላይክ እንዲህ ነው። ፍሬንች ቤዝ ስቀባ አልቀረስኩም፣ ይቅርታ። ከዛ እኔ መቀባት የፈለኩት ቤቢ ፒንክ፣ በጣም ቤቢ ፒንክ ነው መቀባት የፈለኩትኝ። ደማቅ ፒንክ ትንሽዬና በዛ ያለ ነጭ አድርጌ ነው ያዘጋጀሁት። ካሜራ ላይ አይ ቲንክ ክሬሚ ነገር ነው የሚመስለው መሰለኝ። ነጣ ያለ ፒንክ ነው ግን በጣም ነጭ የሆነ ፒንክ። ፍሬንች ራስ ላይ መስራት በጣም ከባድ ነው። በዚህ ቀኝንም እሰራለሁ። የሚገርማችሁ ነገር የግራዬ አይግረማችሁና ቀኝንም ስለምሰራ ኢትስ ቱ ሃርድ እንደን በዚህ ቮይስ ኦቨር የሚሰሩ ሰዎችን በጣም ነው ማደንቃቸው። በኢየሱስ ማለት የማወራው ነገር መሀል ላይ ይጠፋብኛል። እና እዚህ ጋር ደግሞ እንደምታዩት 3D ፍላወር ለመስራት ሃርድ ጄል ነው የተጠቀምኩትኝ። ከቤላ ነው የገዛሁት ሶሊድ ጄል። እሱን እየተጠቀምኩኝ ነው 3D ፍላወሩን ለመስራት ፕሪፕ እያደረኩት ነው። እዚህ ጋር እንደምታዩት በክብ አዘጋጅቼዋለሁ። ከዛ እንዲለቅልኝ ቤዝ ወይ ደግሞ ሪሙቨር ነው የምጠቀመው እኔ። ከዛ በኋላ ቅጠል መልክ ስለሆነ እንዲይዝልን የምንፈልገው ከጫፍ ሰፋ እያደረግን መሀሉ ላይ ሰፋ እያደረግን ጫፍና ወደ ሴንተር የምትሄደዋን እናቀጥናታለን። ላይክ እንደዚህ ማለት ነው። ተጫወቱ መላውራ ማለት ከባድ ነው። ዩቲዩብ ላይ ቮይስ ኦቨር መስራት ስራውን ካብራራው በኋላ ምን ላውራ? ቲክቶክ ላይ ቢሆን እኮ እያወራው ያልቅብኛል ቪዲዮ። ብቻ በዚህ አጋጣሚ እንዲሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ይሄንን አሳይኝ በሉኝ። ላይክ እንደ ቲቶር እንዳሁኑ አይደለም። የዛኔ ደፋር ሆናለሁ። አሁን የመጀመሪያ ስለሆነ ነው ቮይስ ኦቨር እና ኮሜንት ላይ አስቀምጡልኝ ማወቅ የምትፈልጉትን ይሄን ስሪልን በሉኝ። በስነ ስርዓት እቀርጽላችሁና እለቅላችኋለሁ። አያምርም ግን የምር እኔ በጣም ኦብሰስድ ሆኜ ነው እየተሰራ ያለሁት። ቤዚክሊ ፍሬንች እወዳለሁኝ እኔ። 3D ፍላወር ራሴ ላይ ፎር ዘ ፈርስት ታይም አም ትራይንግ ነው። በጣም ነው የወደድኩት እኔ። በቃ አጠር ያለም ነው ቁመቱ ምናምን በጣም ነው ደስ የሚለው። ፖሊጄል ደስ የሚለው ጥፍር አይጎዳም። ላይክ ጥፍር ስለማይለጠፍ ግሉ ስለሆነ ጥፍር የሚጎዳው ጥፍራችን አይጎዳም። ከዛ በኋላ ትንሽዬ ፈርጥ ለአበባው እንደን ሌባ ጣታችን ላይም እንደዚህ ፋይናል ሉክ አለቀ። ባባይ ወዳችኋለሁ።
በጣም ነው የምወዳችሁ።